ሰላም አሌይኩም ወረሕመቱላሂ ወበረካቱ። በአባታችን አዳም ዓለይሂ ሰላቱ ወሰላም ታሪክ ውስጥ የምናገኘው አስተምሮና ግንዛቤ አላህ ስብሓነሁ ወተዓላ በአዳም ታሪክ የሰውን ልጅ በምድር ላይ የራሱ ምትክ አድርጎ እንደ ፈጠረው ነግሮናል። የዚህ የፈጣሪ ምክትልነት ተልእኮም የምድር ልዩ ልዩ አካባቢዎችን ማቅናት፣ ልማት፣ የተፈጥሮ ሀብቷን መጠቀምን፣ ከእሷ በሚያገኘው ጥቅም መሠረት የሰው ልጅ የእድገት ደረጃ ማላቅን፣ በአጠቃላይ ምድርንና ተፈጥሮዋን ለሰው ዘር በሚጠቅም መልክ ዳር እስከ ዳር መግራትን የሚያጠቃልል ነው። ጌታ ለመላእክቱ እኔ በምድር ላይ ምትክ አድራጊ ነኝ ባለ ጊዜ አስታውስ። እንዲሁም ለአዳም ዘር ሲነግረው እሱ ፈጣሪ ያ በምድር ላይ የሚገኘውን በሙሉ ለእናንተ የፈጠረው ነው የሚሉት የፈጣሪ መልእክቶች የሚያረጋግጡት ይህንን ሐቅ ነው። አላህ ስብሓነ ወተዓላ የሰው ልጅ የተተኪነት ተልእኮውን ለማከናወን የሚያስችለውን ሁኔታ ሁሉ አሟልቶለታል። ስሞቹን ሁሉ አስተምሮታል። ለአዳም ስሞቹን ሁሉ አስተማረው የሚለው የፈጣሪ ቃል የሚያሳየው ይህንኑ እውነት ነው። የዚህ ትርጉም በአዳም ተፈጥሮና ውስጣዊ ተሰጥኦ ውስጥ የምድርን የተፈጥሮ ምስጢርና የነገሮችን ሁኔታ ለመመርመር ጥበብን ተጠቅሞ ለአስፈላጊው ጥቅም የማዋል ችሎታ አስቀምጧል ማለት ነው። ለአዳም የተሰጠው ከበሬታ ግልጽ የሚያደርግልን ቁም ነገር አላህ ስብሓነሁ ወተዓላ መላእክት የአምልኮ ሳይሆን የከበሬታ መግለጫ ለአዳም እንዲሰግዱ ማዘዙ ነው። አስተካክዬ ፈጥሬው ከመንፈሴ እፍ ስልበት ሰገዱለት የሚለው የቁርአን አያት ይህን ነው የሚያስተምረን። ለአዳም የተሰጠውን ከበሬታ ወይም የክብር ደረጃ ከተመለከትን ዘንዳ ከበሬታው የአዳምን ዝርያ የሚያጠቃልል መሆኑን ከቁርአን አንቀጽ ማየት እንችላለን። አላህ ስብሓነሁ ወተዓላ እንዲህ ይላል፣ የአዳምን ልጆች በእርግጥ ከሌላው ፍጡር አከበርናቸው፣ በየብስና በባሕርም አሳፈርናቸው፣ ከመልካሞችም ሲሳዮች ሰጠናቸው፣ ከፈጠርናቸውም ፍጡሮች በብዙዎቹ ላይ ማብለጥን አበለጥናቸው። አልኢስራ ቁጥር 7። በዚህ የቁርአን አንቀጽ ለመላው የሰው ዘር ከፍተኛ የከበሬታ ደረጃ የተሰጠው መሆኑን መረዳት ይቻላል። ምክንያቱም አላህ ሱብሓነሁ ወተዓላ የአዳም ልጆች በማለት ነው የተናገረው። አንዱን ዘር ከሌላው የለየበት ሁኔታ የለም። እንዲሁም አንዱን ቀለም ከሌላው፣ የሴሙን ከአርያንሱ፣ ወንዱን ከሴቱ ወይም ጠንካራውን ከደካማው አላበላለጠም። በተጨማሪ በባሕርም በየብስም አሳፈርናቸው የሚለው የቁርአን ቃል ሊያስተውሉት የሚገባ ነው። ይህ አምላካዊ መልእክት የሰውን ልጅ ደረጃና ምጥቀት አጉልቶ የሚያሳይ ነው። የሰው ልጅ በየትኛውም የምድር አቅጣጫ ቢሄድ የተመቻቸ አገልግሎት እንዲያገኝ አላህ ሱብሓነሁ ወተዓላ አመቻችቶለታል። በባሕርም ሆነ በየብስ መጓጓዣውን ፈጥሮለታል። በቀድሞ ዘመን የመጓጓዣ ዘዴዎች እንስሳትና ትንንሽ ጀልባዎች ነበሩ። በአሁኑ ዘመን ግን አላህ ስብሓነሁ ወተዓላ ለሰው ልጅ በለገሰው የመመራመር ጥበብ መሠረት የተገኙ አውሮፕላን፣ ባቡር፣ ካሚዮን ባቡርና ግዝፈት ያላቸው መርከቦች ለሰው ልጅ መጓጓዣ ተሰርተው እናያለን። አሁንም እንደገና ከመልካሞች ሲሳዮች ሰጠናቸው የሚለው የቁርአን ቃል ትኩረትን የሚስብ ጉዳይ ነው። ይህ መልእክት የሚያሳየው የሰው ልጅ በምግቡና በመጠጡ ከፍተኛ ደረጃ ላይ መድረሱን ነው። ከፈጠርናቸውም ፍጡሮች በብዙዎቹ ላይ ማብለጥን አበለጥናቸው የሚለውም የቁርአን ቃል የሚያመላክተን የሰው ልጅ አላህ ሱብሓነሁ ወተዓላ ከፈጠረው ማናቸውም ፍጡር ሁሉ የበለጠና የላቀ መሆኑን ነው። ስለዚህ በተመለከትናቸው ጭብጦች መሠረት የሰው ልጅ በምድር ላይ የፈጣሪ ተተኪ ሆኖ መፈጠሩ፣ መላእክት እንዲሰግዱለት መደረጉ፣ ከማናቸውም ፍጡር የበለጠ መሆኑ ሁሉ የውስጣዊ መንፈሳዊ ደረጃና የክብሩን ምጥቀት አጉልተው የሚያሳዩ ግልጽ ማስረጃዎች ናቸው። እረ ለመሆኑ የሰውን ልጅ የመጨረሻ እርኩስና ጠማማ ወራዳ እንዲሁም ሳርተር የተባለው ፈላስፋ እንደሚለው የሕይወቱን ቆሻሻ የሚወር ዝንብ ነው፣ ፈጣሪ በዘላለማዊ ሕልውናው ሊዝናናበት የፈጠረው ነው በማለት ክብር የሆነውን ፍጡር አዘቅት ውስጥ የጣለው የዘመኑ ፍልስፍና ቅንጣት ታህል ለሰው ልጅ የሰጠው ክብር አለ ወይ?
ይህ ክፉ በሽታ የተጠናወተው አመለካከት ወይም ፍልስፍና የሰው ልጅ ተስፋ የሚገድል ነው። የሰው ልጅ መጨረሻዬ ዋጋ ቢስ ነው ብሎ በማሰብ ራሱን ለተስፋ መቁረጥ አደጋ እንዲያጋልጥ የሚጋብዝ ነው። በአንጻሩ ግን ቁርአን በማናቸውም ነገር መልካም ምኞትና ተስፋ እንዲሁም ምጥቀት ስሙ በሰው ልጅ ልቦና ውስጥ እንዲዳብርና እንዲጎለበት ያደርጋል። በውስጣዊ እኔነቴ ክብርና ማዕረግ እንዲሰማው ያጽናናዋል። እንግዲህ ይህ ስለ ሰው ልጅ ከበሬታ የሚያስተምረን ትምህርት ሲሆን በሚቀጥለው ሌሎች የምናገኛቸውን ትምህርቶች አብረን ለመዳሰስ እንሞክራለን። እስከዚያው ሼር፣ ኮፒ ፔስት በማድረግ እንድትተባበሩን እናሳስባለን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።